ሜኖፖዝ ዲያግኖስ የሚደረገው ሬትሮስፔክቲቭሊ ነው ሬትሮስፔክቲቭ ወደ ኋላ ሄደን ነው ማለት ነው ስለዚህ አንዲት እናት ለረጅም ጊዜ ሜኖፖዝ ላይ የተሰቃየች ቆይታ ሜኖፖዝ የምትሆነበት ጊዜ ሚስ አድርጋ ረጅም ጊዜ ሰፈር ታረግ ቆይ ይችላልች ማለት ነው because ሜኖፖዝ ረጅም ጊዜ የሚቆይ ነው usually ሜኖፖዝ ትራንዚሽን የሚጀምረው ከ40 ዓመት ነው ከ40 እስከ 50 ዓመት አንዲት እናት ሜኖፖዝ ትራንዚሽን ላይ ልትቆይ ትችላለች ማለት ነው ከዛ በኋላ ግን ሜኖፖዝ ትራንዚሽን ላይ ሆና ሰፈር ስታረግ ቆይታ ፔሪድ ለአንድ ዓመት ቢቀር ሜኖፖዝ ብለን ሌቭል እናደርጋታለን ማለት ነው ስለዚህ አንዲት እናት ሜኖፖዝ ትራንዚሽን ላይ ለ10 ዓመት ከ8 እስከ 10 ዓመት ቆይታ ሰፈር ልታረግ ትችላለች ማለት ነው ሜኖፖዝ አልገባውም ብላ በማሰብ ስለዚህ ይሄ ነው ዋናው ኮር ፖይንት ሰዎች ይሄ ምልክት የሜኖፖዝ ምልክት የሚኖረው በሜኖፖዝ እና በፖስት ሜኖፖዝ ወይም ከርጣት በኋላ ነው ብቻ ብለው ያስባሉ ነገር ግን እነዚህ ቅድም ያልኳቸው ምልክቶች በሙሉ ከርጣት በፊት ሊከሰቱ ይችላሉ በትራንዚሽን ላይ ማለት ነው ይሄ ነው ስለዚህ ትራንዚሽን ላይ ሆኖም ህክምና ሊያስፈልግ ይችላል ማለት ነው ስለዚህ የሜኖፖዝ ትራንዚሽን የሚጀምረው በአቨሬጅ ከ40 ዓመት አካባቢ ከሆነ ከ40 እስከ 50 ዓመት ያለው ትራንዚሽን ነው በአቨሬጅ አንዲት እናት 51 ላይ ሜኖፖዝ ትገባለች ተብሎ ይታሰባል ይሄ በአቨሬጅ ነው እንግዲህ ምን አልኩ ከ40 እስከ 50 ትራንዚሽን ነው 51 ላይ ሜኖፖዝ ነው ከ51 በኋላ ፖስት ሜኖፖዝ እንላለን ተብሎ ይታሰባል እና አሁን በአለም ላይ አብዛኞቹ ሴቶች 1/3 እድሜያቸውን የሚኖሩት እንግዲህ አንዲት ሴት 90 ዓመት ብትኖር 30 ዓመቱን በሜኖፖዝ እድሜዋ ትኖራለች ማለት ነው ስለዚህ እነዚህ በሙሉ የነበሩት ምልክቶች በሜኖፖዝ ላይፍ ልታሳልፍ ትችላለች ማለት ነውና ለዛ ነው አንዲት ሴት ሜኖፖዝ ላይ ሆና ሰፈር ማድረግ የለባትም ሜኖፖዝ ህክምና የሚፈልግ ነገር ነው ብለን የተነሳ ነው ማለት ነው ስለዚህ እነዚህ ናቸው በአጠቃላይ ግን ሜኖፖዝ ለማለት አንዲት እናት ቢያንስ ፔሪድ ለአንድ ዓመት መቆየት አለበት ማለት ነው ከዛ አንድ ዓመት ከቆየ በኋላ ፔሪድ ፖስት ሜኖፖዝ እንላለን ማለት ነው ስለዚህ ይችናት አንድ ወሳኝ ነገር ያለችው ስለዚህ በሜኖፖዝ ላይ ያሉ ሴቶች ለምን ይጋለጣሉ እንግዲህ አሁን ሆት ፍላሽ ምናምን ይኖራቸዋል ብለናል በዋናነት እንግዲህ ፖስት ሜኖፖዝ ላይ ያሉ ሰዎች በዋናነት የሚታመሙት ወይም ብዙ ሰዎች የሚሞቱት በልብ ህመም ነው ስለዚህ ፖስት ሜኖፖዝ ላይ ያሉ ሰዎች ለካርዲዮቫስኩላር ዲዚዝ ወይም ደግሞ ለልብ ህመም ተጋላጭ ናቸውና ለፖስት ሜኖፖዝ ሰዎች ነምበር 1 ኪለር ሃርት ፕሮብሌም ነው ስለዚህ ይሄ ነው አንደርስታንድ ማድረግ ያለብን ስለዚህ የሆርሞን ሪፕሌስመንት ቴራፒው እዚህ ላይ ምን ቫልዩ ይኖረዋል የሚለውን መረዳት ስላለብን ማለት ነው አላችሁ ጋይስ ማለት ኔትወርክ ተቋርጦ እንዳይሆን እንደዚህ ያወራው አለ አልተቋረጠም ዳክ በጣም አሪፍ ኦኬ እስኪ አይ ቲንክ የገባቸው ሰዎች አሉ አሁን ለምሳሌ ሜኖፖዝ ስንት ፌዝ እንዳለው ስንት ደረጃዎች አሉት ሜኖፖዝ የሚለውን የገባው ሰው አለ ስንት ፌዝ አለው እስኪ ይጻፉታች 1 2 3 እኔ አንዴ ልጨምር አንዴ ካልካቸው ላይ ልጨምር ለምን እሺ ደስ ይለኛል ኦኬ ብዙ ጊዜ ያው እኔም ሴት ስለሆንኩ በሴት መንገድ የምናየውና ፊልም እናደርገው ነገር አለና ልክ ቅድም እንዳልከው 3 የተለያዩ ስቴጆች አሉት እና የመጀመሪያው ፕሪሜኖፖዝ ሲሆን ሁለተኛው ፔሪሜኖፖዝ ሶስተኛው ፖስት ሜኖፖዝ ብለናል በጣም ችግሩ ያለው የመጀመሪያው ፕሪሜኖፖዝ ላይ የፕሮጀስተሮን ሆርሞን ሲወርድ የእንቅልፍ ማጣት እና ብዙዎቻችን ለምን ምን ምክንያት እንደሆነ በምንስ ምክንያት እንደሆነ አናቀው ችግሩ በጣም እዛ ላይ ነውና ከፕሮጀስተሮን መውረድ ባሻገር ይሄ የድካም የመነጫነጭ የባህሪ ለውጥ ፕሮጀስተሮን ብዙ ጊዜ ጭንቅላታችን ላይ የሚሰራ ነገር አለውና በዛ ጊዜ ብዙ ጊዜ ሴቶች በዲፕሬሽን ይጠቃሉ በመነጫነጭ ባህሪ ለውጥ መጣል እና
ይህንን መንገድ የመጀመሪያውን መንገድ ያንግ በ35 እስከ 40 ባለው እድሜ ላይ ነው በአቬሬጅ የምናገረው አሁንና በቁጥር ባትይዙኝ እና እዚህ ጋር ያለውን ችግር እንዴት ነው መጀመሪያ ራሳችንን ግንዛቤውን ማምጣት አለብን። ምንድነው ማድረግ ያለብን? እንደዚህ ሲሆንስ የትኛው ቦታ ሄደን ነው መረዳት የምንችለው የሚለውን ከዛ ነው መጀመሪያ ጤነኛ ለመሆን ወደ ፖስት ሜኖፖዝ ከመሄዳችን በፊት በዚህ ጊዜ ባለው ጊዜ ውስጥ እንዴት ነው ሰውነታችንን መርዳት የምንችለው? እንዴት ነው የምናዳምጠው? እንዴት ነውስ ይሄን ሳይናችንን ማወቅ የምንችለው የሚለውን ነው በደንብ ልትረዱልኝ አዳማጮች የምፈልገው። ለምን በጣም ብዙ ሴቶች በዚህ እድሜ ላይ በጣም ይቸገራሉ። ሜኖፖዝ ራሱ ሜኖፖዝ አሁን ዶክተር ሞገስን ብለዋል። ሜኖፖዝ የምንለው ፔሪድ 12 ወር 1 ዓመት ፔሪድ ካላየን ሜኖፖዝ ላይ ገብተናል እንላለን። ግን ከዛ በፊት ያሉት መንገዶች ናቸው በጣም ከባዱ፣ በጣም ውስብስብ የሆነ በብዙ ሕክምናው ላይ ቦታ የማይሰጠው አንዳንድ ጊዜ ይሄ ኖርማል ነው ማለፍ አለባቸው የሚል መልሱ ላይ የሚሰጠው እና እዚህ መንገድ ላይ ስንሄድ አንደኛ ግንዛቤ ይኖረን፣ ሁለተኛ ሰውነታችንን በምን እንርዳው ግንዛቤው ካለን። አንዳንድ ጊዜ ደግሞ ይሄ ቅድመ ረጣ ላይ ስንሄድ ይሄ ፔሪድ ለመለዋወጥ የባህሪ ለው በተለይ ፔሪድ እየመጣ ነው። አንዳንድ ጊዜ ምንም ጤነኛ ይመስለናል፣ ግን ይመጣል ይሄዳል፣ ኖርማል ይመስለናል። እንቅልፍ እናጣለን፣ ባህሪያችን ይቀየራል፣ የድሮ የነበረን ጉልበት ማጣት እንጀምራለን። ይሄ ራሱ ምልክቱ በጣም ትልቅ ነው። በጣም ለረዥም ጊዜ የሚሄድ ትራንዚሽን ስለሆነ ይሄንን እንድትረዱ ወይም በሰውነታችን ላይ ያለው የፕሮጀስትሮንና የመጀመሪያ ሆርሞን የሚወርደው ፕሮጀስትሮን ሲሆን ኤስትሮጅን ደግሞ የሁለተኛው ሆርሞን የሚቀጥለው ስቴጅ ላይ ስንገባ ከ42 እስከ 49 ባለው እድሜ ላይ ስንገባ ደግሞ በተለይ ፕሮጀስትሮን እና ኤስትሮጅን ሆርሞናችን ዶሚኔት ማድረግ ይጀምራል። እሱ ዶሚኔት ሲያደርግ ነው በጣም የጡት ማመም፣ የላብ፣ የዲፕሬሽን፣ ደስተኛ ለመሆን፣ የብልት መድረቅ፣ ሽንት ሜኖፓውዛል ኢንኮንቲነንስ የምንለው ሽንት መያዙላ ሲዘለል ሲሳቅ ወይንም ደግሞ ስናስነጥስ ሽንታችኑ ላይ የሚያመልጥበት እድሜ ነው እና እዚህ ላይ ብዙዎቻችን አንደኛ በማፈርም ይሆናል፣ እድሜም ሲገፋ ነውር ይመስለናል። ይሄንን በግልጽ ለመነጋገርና ወደፊት ለማምጣት ለማውራት ከተነጋገርንበት ካወቅ ነው ግንዛቤው ካለን መረዳት እንችላለን እና እዚህ ላይ ኦፕን መሆን መቻል አለብን። ለምን መረዳት ከፈለግን ጤነኛ መሆን ነው የምንፈልገው አይደለ? ጤነኛ ሆኖ እድሜ መግፋት ነው የምንፈልገው እና በሕክምናው ላይ እነዚህ ሴቶች መረዳት አለባቸው። አንደኛ ግንዛቤውን ማምጣት አለባቸው። ይሄንን ካወቁት ከተረዱት የሆርሞን ሪፕሌስ ቴራፒው ላይ እዚህ አሁን ባለሁበት ጀርመን ሆርሞን ሪፕሌስ ቴራፒ ልክ የፕሮጀስትሮን ሆርሞን ሲወርድ ነው የሚመከረው። ለምን አንድ ሴት ኤስትሮጅን ሆርሞኗ ካለ ፕሮጀስትሮን ሲወርድ ፕሮጀስትሮን ከሁለተኛው ሰርክል ላይ የፔሪየድ ሰርክሏ ላይ እንዲሞላ ይደረጋል። እሱን እና ለምን ወደ ከፍተኛ እድሜዋ ላይ ጤነኛ እየሆነች እየተሞላላት እዛ ላይ ነው ሕክምናው በደንብ ጠበቅ አድርገው የሚይዙት። ኤስትሮጅንን በራሷ እየተጠቀመች ፕሮጀስትሮን ደግሞ እንድትቀበል ያደርጋሉ። ይሄ አንደኛው መንገድ ሊሆን ይችላል። ውሰዱ እያልኩ አይደለም፣ ግንዛቤውን እየሰጠው ነኝ ያለሁት። ሶስተኛው የመጨረሻው ደግሞ የምንለው ፖስት ሜኖፖዝ ነው አይደለ? የመጨረሻው ኦልሬዲ ፔሪድ 1 ዓመት ማየት አቁመናል፣ 1 ዓመት አልፎናል። ኦልሬዲ ዘር ማፍረት አንችልም፣ ልጅ መውለድ አንችልም፣ ኦልሬዲ ጨርሰናል የሚለው እድሜ ላይ ስንደርስ ፖስት ሜኖፖዝ ሲሆን ኤስትሮጅንም ፕሮጀስተሮንም ቴስቶስተሮን ሁሉም ሌቭላችን 0 ላይ ይገባል ማለት ነው። እና ከዛ በፊት ያሉት በጣም ብዙ ፕሮሰሶች አሉ። ቅድም ዶክተር ሞገስ እንዳለው 10 ዓመት የሚፈጅ በጣም ረዥም ከባድ የሆነ ጊዜ ነው የሚታለፈው እና ይሄንን እንዴት ማለፍ እንችላለን? ሰውነታችንንስ እንዴት መደገፍ እንችላለን? በምግብ፣ በሰፕሊሜንቶች፣ በስፖርት ዝም ብለን ቁጭ ብለን ምንም ነገር ማንሰራ ከሆነ ሰውነታችንን ማናዳምጥ ከሆነ የሚመጡት የሚከታተሉት በሽታዎች አሉና እዛ ላይ እናተኩርና ግንዛቤ ይኑረን ነው የምለው። ዶክተር ሞገስ ደግሞ የሚጨምርላቸው ነገር ካለ። ጉድ ታንክ ዩ በጣም ያ አሁን እኛ የምናወራው አክቹዋሊ ኢትስ አባውት ናቹራል ሜኖፖዝ ወይም ደግሞ ፊዚዮሎጂክ ሜኖፖዝ የሚባለው ነው። ሜኖፖዝ 2 አይነት ነው። አሁን የናቹራል ሜኖፖዝ 3 ፌዝ ያወራ ነው። አንዲት ሴት ልጅ ስትወለድ፣ ስታድግ፣ ከዛ ስታረጅ ያለው ፌዝ ነው።
but actually there is also premature menopause አለ premature menopause አለ ያ premature menopause ምንድነው የሚለውንም ማወቅ ጥሩ ነው ምክንያቱም currently due to many reasons አሁን ስለ premature menopause እንዳለም መገንዘብ አለበት ሰው በአኗኗር ዘያችን በኢንቫይሮንመንት ቼንጅ በላይፍ ስታይል ቼንጅ አንዳንድ በመናደርጋቸው ህክምናዎች ለምሳሌ እንደ ጨረር ቀዶ ጥገና ኬሞቴራፒ ሌሎችም ነገሮች ጄኔቲክ ፋክተሩም ሁሉ እነዚህ ኮንትሪቢዩት ያደረጉ እንደገና የህክምናው አድቫንስ ማድረግ እነዚህ ነገሮች ወደ ምን ወሰዱን ፕሪማቹር ሜኖፓውዝ እየወሰዱን ነው ማለት ነው ስለዚህ አንዲት እናት ፕሪማቹርሊ ሜኖፓውዝ ልትገባ ትችላለች ወይ የሚለውን ማወቅ አለባት ባይ ዘ ወይ ፕሪማቹር ሜኖፓውዝ የምታውቁ ከሆነ አንድ ቁጥር ጻፉ እስኪ ብዙ ሰው ፕሪማቹር ሜኖፓውዝ ያውቃል ብዬ ተስፋ አደርጋለሁ እዚህ ውስጥ አሁን ምንድነው እኔ ካሁን በፊት የገጠመኝ ምንድነው እኔ እኮ 35 ነኝ 30 ነኝ እንዴት ሜኖፓውዝ ሊሆን ይችላል የሚል አለ ኦኬ ስለዚህ እኔና ሰላም ያወራ ነው አሁን ስለ ናቹራል ሜኖፓውዝ ነው በእድሜ በሂደት የሚመጣ ነው ይሄ ናቹራል ሜኖፓውዝ ባይ ዘ ወይ እንደ በሽታም አይወሰድም ኖርማሊ ህክምና የሚፈልግ ነው አክቹአሊ ግን it is a physiologic menopause okay it is a physiologic menopause ማለት gradual ነው tolerable ነው but premature menopause መቼ ነው የምንለው ከ40 ዓመት በፊት ሜኖፓውዝ ከገባን ፕሪማቹር ሜኖፓውዝ እንለዋለን ማለት ነው ቀደምም ብለናል ከ40 እስከ 50 ያለው የሜኖፓውዝ ትራንዚሽን ነው ወይም ፐሪ ሜኖፓውዝ ነው ብለናል ግን ከ40 በፊት ከመጣ ፕሪማቹር ሜኖፓውዝ ልንለው እንችላለን ነው ይሄ ነው አክቹአሊ ይሄ ቶክሲክ ነው በጣም ሆት ፍላሽ በጣም አደገኛ ነው ኦኬ ሰደን ስለሆነ ኢስትሮጅናችን ብሬክ የሚያደርገው ሲምፕተሞቹ ሆት ፍላሹ ናይት ስዊቱ ፓልፒቴሽኑ እነዚህ በሙሉ አስቸጋሪ ናቸውና ሆርሞን ሪፕሌስመንት ቴራፒ ግዴታ የሚፈልጉ ሰዎች ናቸው እነዚህ ኖርማሊ ስለዚህ ቅድም ምን ብለሽ ነበር ሰላም በጣም ጥሩ ነገር ያነሳሽው ፖስት ሜኖፓውዝ እና ሜኖፓውዝ ላይ ኦልሬዲ ኤቭሪቲንግ ኢዝ ደን ምንም ነገር የለም አርጧል አሁን ይሄ ርጣት ነው ስለዚህ ስለ መውለድ ምናምን አናስብም ነገር ግን ሜኖፓውዝ ትራንዚሽን ላይ የሜኖፓውዝ ምልክት ያሳየን እርግዝና ሊፈጠር ይችላል ኦኬ ይሄ የሚያሳየው ኢስትሮጅኑ በጣም ቀንሷል ነው እንጂ ዜሮ ሆኗል ማለት አይደለም ሜኖፓውዝ ትራንዚሽን ላይ ስለዚህ ሜኖፓውዝ ትራንዚሽን ላይ ያሉ ሰዎች ፕሬግናንሲ ሊፈጠር ይችላል ይሄን ማወቅ አለባችሁ ስለዚህ ይሄ ነው ስለዚህ አሁን ህክምናው ምንድነው የምናደርገው መታከምስ ይችላል ወይ የሜኖፓውዝ ምልክቶች እነዚህ እነ ሆት ፍላሽ ኦስቲዮፖሮሲስ ጄኒቶዩሪናሪ ሲንድሮም ኦፍ ሜኖፓውዝ ለምሳሌ ዲስፓሮኒያ አትሮፊክ ቫጃይናቲስ እነዚህ ነገሮች መታከም ይችላል ወይ የሚለውን ብንወያይ ጥሩ ነው ቀጣይ ሌላ ጥያቄ በመሃል ከሌለ ከዚህ ላይ እስካሁን ከተናገርነው ሜኖፓውዝ ምንድነው ሜኖፓውዝ እንዴት ነው ስቴጆቹ ምንድናቸው ያለ እድሜ ሊከሰት ይችላል ወይ ያለ እድሜ ከተከሰተ ምክንያቶችስ ምንድናቸው የሚለውን ከተነጋገርን በኋላ ቀጣይ የሚሆነው ሜኖፓውዝ ምልክቶች መታከም ይችላል ወይ የሚለው ነው የምንሄደውና ጥያቄ ከሌለ ወደዛ እንቀጥላለን ጥያቄ ያለው ሰው አለ አሁን በዲስከስ በተደረገው ላይ ጥያቄ ካላችሁ አንድ ቁጥር አሳዩ ወይ ገስት ገብታችሁ መጠየቅ ትችላላችሁ ወይ ጻፉት ከታች እስካሁን ዲስከስ በተደረገው ላይ ከሌላችሁ ግን ይቀጥላል ማለት ነው እና ታፕ ታፕ ማድረጉን አትርሱ ሼር አድርጉ ፕሊዝ ጥያቄ ያለ አይመስለኝም ዳክ አንድ ቁጥር እዚህ ላይ እኔ ልግባና ይቅርታ እጹብ ጥያቄ ነው ቀጥይ ሰላሜ ጥያቄ ያላችሁ ድፈሩ ብዬ ለማበረታታት ወዳለሁኝ ተፈጥሯዊ ሂደት ነው ማናችንም ወደ ኋላ ልንልበት የማይገባ ነገር ነው ስለዚህ በነፃነት ጥያቄዎቻችሁን ራሳችሁ ነው የምትረዱት ይጠቅማችኋል እና ኦፕን ሆኖ
ነውር የሆነ ተቡ ቶፒክ አይደለም። መነጋገር መቻል እንችላለን። ተፈጥሯዊ ሂደት ነው። ሁላችንም መረዳዳት እንችላለን እና ላበረታታችሁ እወዳለሁኝ። እሺ ብሩክታይት ጥያቄሽን። አሁን በተነሳው ላይ ነው እኔ ጥያቄ። አመሰግናለሁ ስለተሰጠኝ እድል። እኔ ማለት ኤርሊ ሞኖፖዝ ነው የገባሁት እና ከአም 43 ነኝ አሁን 37 ላይ ነበረ እንትን ያልኩት ማለት ነው እና ኮዙን አላውቀው ለምን እንደሆነ ግን ከዛ በኋላ የሚከሰቱ እነዚህ እንትኖች አሉ ኦስቲዮፖሮሲስ እና ሌሎች ችግሮች አሉ። የልብ ህመም ይባላል ምን ይባላል እና HRT ሆርሞን ሪፕሌስመንት ቴራፒ ውሰጅ ብለውኝ ነበረ ማለት ነው እና እኔ አልወሰድኩም ማለት ጀምሬ ነበር ፎር 1 month። ከዛ በኋላ ብዙ ሳነብ እንደዚህ ሪስክ አለው የብሬስት ካንሰር ሊያመጣ ይችላል እና የሚል ነገር ብዙ አነበብኩና ታውኩት ማለት ነው። እስካሁን ድረስ ምንም እንትን ያልኩት ነገር የለም ማለት እስካሁን ድረስ ያው ሃት ፍላሽ ምናምን ነበረኝ። ከዛ ከአፍተር ከተወሰኑ ጊዜ በኋላ ተወኝ ሃት ፍላሹ ምናምን። ከዛ አሁን ተመልሶ ደግሞ ሃት ፍላሽ አለኝ ማለት ነው እና እንደዛ ሀፕን ያደርጋሉ ወይ ይሄ ተመልሶ ይመጣሉ ወይ ሃት ፍላሹ ከቆመ በኋላ? ብዙ ብቻ የሚያደነጋግሩኝ ነገሮች አሉ ማለት እና እንዳልከው ደግሞ ቫጂናል ድራይነስ ምናምን የሚባሉ ነገሮች ለሱ ምንድነው መወሰድስ ያለበት? እንትን መወሰድ አለበት ሆርሞን መወሰድ አለበት ምናምን የሚል ነገር የራሱ ሆርሞን አለ የሚባል ነገር አለ። እሱ እንትን ይኖረዋል መጥፎ ነው እሱ ቢወሰድ የሚለውም ነገር ጥያቄ አለኝና ይሄ ነው የኔ ጥያቄ። አመሰግናለሁ። ኦኬ አይ ቲንክ የአንቺ ጥያቄ በኋላ ይመለሳል፣ ችግር የለውም። እሺ ሌላ አለ? አይ ቲንክ ስለ ትርጓሜው በተለይ ሜኖፖዝ ሁለቱ ሜኖፖዞች ያለ እድሜ የሚመጣው ወይም ፕሪማቹሩ እና ናቹራል ሜኖፖዙ ግልጽ ነው ወይ? ትርጓሜው ምልክቶቹ በደንብ ገብተዋችኋል ወይ? እነዚህ ከገቧችሁ አይ ቲንክ ስለ ሆርሞን ሪፕሌስመንት ትንሽ ካወራን በኋላ ጥያቄ ብንቀበል ይሻላል መሰለኝ። እንደዛ ከሆነ ያ አይ ቲንክ ብሩክታዊት አንደርስታንድ ታደርጊናለሽ ብዬ ተስፋ አደርጋለሁኝ። በኋላ አንድ ላይ ከተናገርን በኋላ ካልገባሽ መጠየቅ ስለምትችይ እዚሁ ብትቆይ ጥሩ ነው። ስለዚህ ኖርማሊ የሜኖፓውዝ ምልክቶች በዋናነት ሕክምና የሚፈልጉት 3ቱ ምልክቶች ናቸው። በዋናነት እኔ እንደውም በጋይናኮሎጂስት የሚታከሙት 2ቱ ሆት ፍላሽ እና ጀኒቶ ዩሪናሪ ሲንድሮም ኦፍ ሜኖፓውዝ ወይም ደግሞ እዚህ መራቢያ አካባቢ ያለውና ይሄ ሆት ፍላሹ ናቸው። 2ቱ ናቸው በዋናነት ህክምና የሚፈልጉት እና ምንድነው የሜኖፓውዝ ምልክቶች በዋናነት የሚታከሙት ምልክቶች ሲኖሩ ብቻ ነው። ምልክቶቹ ሲኖሩ ብቻ ነው። አንድ ሰው ምልክቱ ሳይኖረው ህክምና አይደረግለትም። ለምሳሌ አንዲት እናት ማህፀን ውስጥ ማዮማ ቢኖር ወይም ደግሞ ፋይብሮይድ የሚባለው የማህፀን እጢ ቢኖር ምልክት ካለ ብቻ ነው የምትታከመው። ምልክት ሳይኖር በአጋጣሚ ስለተገኘ ህክምና አይደረግም። ልክ እንደዛ ነው እና ከነዚህ ውስጥ አንዱ እንግዲህ ሆት ፍላሽ ነው በጣም ኮመኑ። ከዛ ቀጣይ ጀኒቶ ዩሪናሪ ወይም ደግሞ የማህፀን መድረቅ ፍላጎት መቀነስ፣ መሰንጠቅ፣ ሳይዝ መቀነስ፣ እነዚህ ነገሮች ናቸው ሁለተኛው። ከዛ ኦስቲዮፖሮሲስ ፕሪቬንሽን ወይም ደግሞ የአጥንት መሳሳትን መከላከል ነው። እነዚህ ናቸው እንግዲህ ዋና ዋና ሆርሞን ሪፕሌስመንት የሚያስፈልጋቸው ማለት ነው። እና ስለዚህ ምንድነው ሆርሞን ሪፕሌስመንቶቹ ምንድን ናቸው? መቼ ነው የሚጨመሩት? ለስንት ጊዜ ይወሰዳሉ? በምንድን ነው የሚወሰዱት? በሚዋጥ ነው? በመርፌ ነው? በክሬም ነው? በጀል ነው? ስፕሬይ ነው? ምንድን ናቸው? ከዛ
የሚያመጡት ጎንዮሽ ጉዳት አላቸው ወይ?